ወይን ያስተፌስ ልበሰብ ወይን የሰውን ልቡና ደስ ያሰኛል። አባቶቻችን ወይንን እንደ መድኃኒት ይጠቀሙት ነበረ። አሁን እኛ በየሱቁና በየሱፐር ማርኬቱ እየገዛችሁ የምትጠጡት አይደለም። በጊዜው አባቶቻችን ወይንን እንደ መድኃኒት ይጠቀሙት ነበረ። ከገድል ጽናት የተነሳ እረፍት ሲሹ እንደ መድኃኒት ይጠቀሙት ነበረ። ለመድኃኒትነት ያህል ብቻ ተጠቀምሎታል። ዳዊትም ወይን ያስተፌስ ልበሰብ ወይን የሰውን ልቡና ደስ ያሰኛል፣ ዘይትም የሰውን መልክ ብሩህ መልአክ ያስመስላል፣ እህልም የሰውን ጉልበት ያጸናል ብሏል። እውነት ነው። በአግባቡ ቢጠቀሙት ትንቢተ ኢሳይያስ ምዕራፍ 5 ቁጥር 11 ላይ አሌ ሎሙ ለእለ ይገይሱ በጽባህ ቤተ መያሲ ጠዋት ይላል። ጸሎታቸውን ትተው አስተብቆታቸውን ጥለው ወደ መጠጥ ቤት የሚሄዱ ወይውዕሉ ውስተ ወይን በመጠጥ ቤት የሚያድሩ የሚያነጉ ወይዜከር ግብረ እግዚአብሔር እግዚአብሔር ከሞት አርቆ በሕይወት ጠብቆ ለዚያ ዕለት እንዳደረሰው እንኳን አያውቅም። ወይዜከር አያስታውስም። አሌ ሎሙ ለእለ ይገይሱ በጽባህ ውስተ ወይን የሰርክ ጸሎታቸውን ትተው ወንጌል መስማት ትተው የእግዚአብሔርን ለእግዚአብሔር የሚቀርበውን አኮቴት ምስጋና ትተው ፀሐይ ሲያቆለቁል አይተው ለንጋት ወደ መጠጥ ቤት የሚሄዱ ወዮላቸው ይላል ኢሳይያስ። እንደኛ ያሉትን ነው። ከድካማቸው ለማረፍ ለደዌ ለበሽታ የሚቀምሱትን አይደለም። በልካቸው ቢያንስ 2 ቢበዛ 1 የሚጠጡትን አይደለም። ሌሊቱን ሙሉ ራሳቸውን በብርጭቆ በጠርሙስ ደብቀው የሚያድሩትን ነው እንዲህ አላቸው። የተመኙት ስላልተሳካ ያሉት ጉዳይ ስላልሆነ አርቆ አሳቢ አርቆ አላሚ ናቸው። አልተሳካልኝም ብለው ራሳቸውን በወይን በውስኪ በተለያየ መጠጥ ለደበቁ ሰዎች ነው ኢሳይያስ እንዲህ ብሎ የተናገረው። በጣም ከሚገርመኝ አንዱ ወያነድዶሙ ወይን ወይኑ ያቃጥላቸዋል፣ መጠጡ ያቃጥላቸዋል ይላል። እግዚአብሔር ከመቃጠል ይሰውረን። ነገ ምን እንደምንሆን አናውቅም። ራሳቸውን የሚያቃጥሉትን እግዚአብሔር ይመልስልን፣ እኛንም ይጠብቀን። ቅዱስ ዳዊት በምናየው በምንመለከተው ዕለት ዕለት ከምናደርገው ድርጊት ገለጻ ባሻገር መንፈስ ቅዱሳዊ ምስጢር ያለው ቃል ነው የተናገረው። 9 አይነት ትርጉም አለው። እኔ 5ቱን እነግራችኋለሁ። ወይን ያስተፌስ ልበሰብ ወይን የሰውን ልቡና ደስ ያሰኛል ያለው በውኑ ወይን ነው አይደለም ነው። ቅዱስ ዳዊት ስለሚጠጣው ወይን ጉዳዩ አይደለም። ቅዱስ ዳዊት በዚህ ቃል ተንተርሶ ሊያስተላልፈው የፈለገው መንፈስ ቅዱሳዊ መነጽር የመጀመሪያው ቅዱስ ዳዊት ወይን ብሎ የተረጎመው አንድነቱ ሶስትነቱ ሳይጠቀልል ሶስትነቱ ደግሞ አንድነቱን ሳይከፋፍለው አንድ ሲሆን ሶስት ሲሆን አንድ ተብሎ የሚመለክ ቅድስት ሥላሴን ማለቱ ነው። ወይን ያስተፌስ ልበሰብ ያለው ወይን ብሎ የተረጎመው ሥላሴ ነው። ወይን ሲጠጡት በልክ ደስ ያሰኛል ብሏል ዳዊት። እውነት ነው። ሥላሴም ደስ ያሰኛሉ። ምናልባት ስታስቀድሱ አሰምታችሁ አድምጣችሁ ከሆነ የብህንሳው ሊቅ አባ ሕርያቆስ እንዲህ ይላል። አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው፣ መንፈስ ቅዱስ ጉንደ ወይን ነው፣ ዓለሙ ሁሉ የጣፈጠበት አንድ የሕይወት ወይን ነው ይላል። ዓለም ሁሉ ጣዕመ ጸጋ ያገኘበት፣ ጣዕመ ክብር ያገኘበት፣ እንደ ወይን የጣፈጠበት፣ ሕይወተ ሥጋ ሕይወተ ነፍስን፣ በረከተ ሥጋ በረከተ ነፍስን ያገኘበት፣ ሰው ሁሉ የከበረበት አንድ ወይን ሥላሴ ናቸው ብሎ ተናግሯል። ፍጥረቱን ሁሉ ሲያስማሙ ሲያዋህዱ ነፋስ እሳቱን ሳያቃጥለው እሳትም ተቃጥሎ ውሃውን ሳያንተከትከው ውሃውም ተንተክትኮ መሬቱን ሳይንደው አስማምተው ዓለምን ማጽናታቸው ደስ ያሰኛል። ደግሞስ እኛ ከአባታችን ዘር
ከእናታችን ደም ተከፍሎ በእናታችን ማህፀን ሰፋድል በሚባል ረቂቅ አካል 9 ወር ከ5 ቀን ስንኖር የበላችው አፍኖ የጠጣችው አደንዝዞ እንዳይገለን የጠበቀን ማን ነው? ቅድስት ሥላሴ። ደስ ያሰኛል። ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ከራስ ሐሳብ ከራስ ፈቃድ ወደ ፈቃደ እግዚአብሔር ወደ ፈቃደ ካህን እንድንመለስ ከወደቅንበት ከሳትንበት ወጥተን በፊቱ እንድንመላለስ ያደረገን ማን ነው? ሥላሴ ነው። ይህ ደስ ይላል። አባት ለልጁ ይራራል፣ እናትም ለልጇ ትራራለች። በኃጢአታችን ብዛት በሰውነታችን ክፋት የተነሳ ሳያጠፋን የለም ይኑሩ እድሜ ለንስሐ ብሎ ከ2017 እስከ 2018 ያሸጋገረን ማን ነው? የዘመናት ባለቤት ቅድስት ሥላሴ ነው። ክብር ምስጋና ይግባቸው። በሰማይ በመላእክት ዘንድ ሥላሴ ደስ ያሰኛሉ፣ በምድርም ሥላሴ ደስ ያሰኛሉ። ተአምራት ሲያደርጉ ደስ ያሰኛሉ፣ ሲፈጥሩ ደስ ያሰኛሉ፣ ሲጠብቁ ደስ ያሰኛሉ ሥላሴ። ሁለተኛው ትርጉም ወይን ብሎ የተናገረው ክርስቶስን ነው። እንደ ነቢይ ነው የሚናገረው ቅዱስ ዳዊት። በሀብተ መንፈስ ቅዱስ በጸጋ መንፈስ ቅዱስ ሰክሮ በመንፈስ ቅዱስ አቀብሎት የሚናገረው በትንቢት ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እንዲህ ይላል፣ አነ ውእቱ ሐረገ ወይን ዘጽድቅ፣ እውነተኛ የወይን ግንድ እኔ ነኝ ይላል። ለ5500 ዘመን በመንጸፈ ደይን ወድቀን በእግረ አጋንንት ተጠቅጥቀን ዲያብሎስ የጨለማ መጋረጃ ጋርዶ ዓለሙን አስጨንቆት በኃጢአት ላይ ኃጢአትን በበደል ላይ በደልን ጨምሮ አክሎ ከእግዚአብሔር ተነጥለን ሳለ ከምድር ከፍ ከሰማይ ዝቅ ብሎ ተሰቅሎ እንደ ቆዳ ተወጥሮ ደሙን አፍስሶ ስጋውን ቆርሶ እርሱ በአይሁድና በጸሐፍት በፈሪሳውያን መካከል ተዋህዶ እኛ ነፍስ እንድንከብር ሲያደርግ ደስ ያሰኛል ክርስቶስ። 5 ቁጥር 5 አነ ውእቱ ሐረገ ወይን ወአንትሙ አይጹቂሁ ይላል። እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ይላል። እስኪ በሉ እኔ የወይን ግንድ ነኝ እናንተ ምንድን ናችሁ? የምን ቅርንጫፍ? የወይን። የግራር ቅርንጫፍ ምንድን ነው የሚሆነው? ግራር ነው። የብሳና ቅርንጫፍ ብሳና ነው። የወይራም ቅርንጫፍ ወይራ ነው። የወይን ቅርንጫፍ ወይን ነው። እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ አላቸው። ግንዱ ማን ነው? ክርስቶስ። ቅርንጫፎቹ ማን ናቸው? ቅዱሳን ሐዋርያት። ቅዱስ ዳዊት ወይን ደስ ያሰኛል ያላቸው ሐዋርያትን ነው። ምእመናን የእግዚአብሔርን ስም ከያዛችሁ ይበቃችኋል። በእግዚአብሔር ከተደገፍን በቂ ነው። ገንዘቡ ያልቃል፣ ዝናውም ይለወጣል፣ ክብሩም ያረጃል። ትላንት የነበረው ሀብት ዛሬ አይኖርም። ትላንትና አጠገባችን የነበሩ ሰዎች ዛሬ የሉም፣ ትተውን ሄደዋል። በቀደመው ዘመን ከአንተ ከአንቺ ሞት ይለየናል ያሉ ሰዎች ከሞት በፊት ቀድመው ርቀዋል፣ የሉም። በስልጣናቸው በዝናቸው ሲመኩ የነበሩ አይደለም ሰው ፀሐይ እማያያቸው ነፋስ እማያገኛቸው ብዙ ባለዝናዎች ባለስልጣናት አልፈዋል። ዛሬ ከመሬት በታች በመቃብር ውስጥ ከሙታን መንደር ይኖራሉ። እርሱን ነው መያዝ። ለዛ ነው አምላካችን ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ኢይትሃወክ ልብክሙ እመኑ በእግዚአብሔር ወእመኑ በየ፣ ልባችሁ አይታወክ፣ ሹመት፣ ሽልማት፣ ክብር፣ ገንዘብ፣ ጤንነት አላገኘንም ብላችሁ ልባችሁ አይደንግጥ። እግዚአብሔር ይፈውሳል፣ ያድናል፣ ይሰጣል ብላችሁ እመኑ።
ወእመኑ ብየ በአባቴ እንዳመናችሁ በእኔ እመኑ። የባህሪ አባቴ አብ ሁሉን ያደርጋል እንዳላችሁት እግዚአብሔር ወልድም ሁሉን ያደርጋል ብላችሁ እመኑ አለ። ብዙዎቻችሁ እጃችሁን ቀስራችሁ እኮ እግዚአብሔር የለም ረስቶኛል ብላችኋል። ምን ነው የእናንተ ትዳር ስላልተሳካ፣ የልጅ ጉዳይ ስላልተሳካ፣ የማይገታው ፍላጎታችን ስላልተሳካ እግዚአብሔር የለም አይባልም። እግዚአብሔርማ አለ። ቢኖር ነው ለዚህ ደረስ ነው። በእኛ ሐሳብ በእኛ ጥበቃ ይመስላችኋል ለዚህ ደረስ ነው? አይደለም። በማን ቸርነት ነው? በእግዚአብሔር ቸርነት ነው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው በሉ ምእመናን። የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ፣ የእግዚአብሔር ፍቅር፣ የእግዚአብሔር ትዕግስት፣ የእግዚአብሔር አባትነት፣ የእግዚአብሔር ርኅራኄ ነው። ለዚህ ዕለት ያደረሰን ክብር ምስጋና ለአምላካችን ይሁን። ቅዱስ ዳዊት ወይን ያስተፌስህ ልበ ሰብእ፣ ወይን የሰውን ልቡና ደስ ያሰኛል ያለው እውነተኛ ፍቅርን ነው። ቅዱስ ዳዊት ወይን የሰውን ልቡና ደስ ያሰኛል የሚለውን አንቀጽ የቤተ ክርስቲያናችን ሊቅ አረጋዊ መንፈሳዊ እንዲህ ብሎ ተርጉሞታል። ወይን የተባለው ወይን እንዳይመስልህ ፍቅርሰ ትከውን ከመ ሲሲት ለሰብእ ይላል። ፍቅር እንደ ምግብ ነው ይላል አረጋዊ መንፈሳዊ። አንቀጽ 36 ላይ ተመልከቱ። ከመጽሐፍተ መነኮሳት አንዱ ነው። መሪዎች በፍቅር ሀገርን ሲመሩ ጦርነት ይቀራል። ድሆች አርሰው ቆፍረው አጭደው ከምረው ወቅተው ምግብ ይበላሉ። ወጣቶች እውነተኛ ፍቅር ካላቸው ለቤተሰቦቻቸው፣ ለሚስቶቻቸው በልቦና የተቀረጸ በአይሮ እንደ አምድ የጸና እውነተኛ ፍቅር ካለ ትዳር አይፈርስም። ልጆች ያለ አባትና ያለ እናት አያድጉም። ነገር ግን እውነተኛ ፍቅር የለም። ሁሉም የተያያዘው ይመስላል። በግሩፕ በህብረት ተነጋግረን የወሰንነው ይመስላል። ሁሉም ነገር የሽሙጥ ሆነዋል። የማስመሰል የሽንገላ ሆነዋል ፍቅራችን። አምላካችን ክርስቶስ እንዲህ ብለዋል፣ ተፋቀሩ በበይናቲክሙ በከመ አነ አፍቀርኩክሙ አለ። እኔ ራሴን ለሕማም ለሞት አሳልፌ እንደሰጠኋችሁ በዚህ ልክ ራሳችሁ ሌሎቻችሁን ውደዱ። እኔ በወደድኳችሁ ፍቅር መጠን ሌሎቹን ውደዱ፣ አፍቅሩ ነው ያለው። እኛ ግን አንዋደድም፣ ፍቅር የለንም። እግዚአብሔር ፍቅር ይስጠን። አሁን አንዳንድ እህቶች ይታለላሉ። ወንዶች እንኳን ብዙም አይታለሉ። አይኔ ብርሃኔ ሕይወቴ ያላት ጊዜ በቃ እውነት ይመስላታል። ከእሷ ውጭ አፍቃሪ ወዳጅ የለም። እኔ እኮ ሴቶች መታለል የጀመራችሁት እኮ ከገነት ነው። ዲያብሎስ ሔዋንን አንቺ የሰማይና የምድር ንግሥት ነሽ። የምድር እንጂ የሰማይ ንግሥት ናት አይደለችም፣ የምድር ንግሥት ናት። ዲያብሎስ ግን ውሸታም ስለሆነ አንቺ የሰማይ የምድርም ንግሥት ነሽ ሲላት ያን ጊዜ ሔዋን ፈገግ አለች። ለምን ጨመረላታ የሰማይ ንግሥት ብሎ ደስ አላት። ጥርሷን ምክንያት አድርጎ ዲያብሎስ በውዳሴ ከንቱ በሔዋን ገባባት። ከዚያ ጊዜ ጀምሮ ሴቶች የሆነ ነገር ሲሏቸው ደስ ይላቸዋል፣ ያምናሉ ማለት ነው። ወዳጅ ያስመስላል ማለት ነው።